ባልጠበቅነው ሁኔታ በቀጣዩ ቀን ላይ ግን ሊጠብቃት እየተከታተላት ያለው ፖሊሱም ሆነ ሊያጠቃት የሚፈልገው ጥቁር ለባሹ ሰው እንዲያውቃት ስላልፈለገች ሜካፓን፣ የፀጉር ስታይሏን እንዲሁም አለባበሷ ሳይቀር ሙሉ በሙሉ ቀይራ ሌላ ሰው መስላ ስትታይና በተደጋጋሚ በህልሟ ከ29 ዓመታቶች በፊት የሞተችዋን የሳንግን ፍቅረኛ አሟሟት ሳይቀር እየተመለከተች ስለነበር ፖሊሱም ሆነ ራሱ ሳንግ ሳይቀር በተገኘበት ሁሉም ነገር የተፈጠረበትን ቦታ ስታሳያቸውና ፖሊሱ ሴል ምንም ያክል ይሄ ነገር በአይምሯ የፈጠረችው እንደሆነ ቢነግራትም ሳንግ ግን የምትናገረው ነገር በሙሉ እውነት እንደሆነ ሊረዳም ችሏል። ሰዓታቶችና ቀናቶች እየተቆጠሩ በመጡ ቁጥር ጃንን ከቀድሞ ፍቅረኛው ጋር ሳንግ ሁሉም ነገሯ እየተመሳሰለበት የመጣ ሲሆን ምንም ያክል እየወደዳት ቢመጣም ይህ ክስተት ግን አሟሟታንም ቢሆን እንዲያስታውስ ሲያደርገውና በተለይ ነጭ ለባሹ ሽማግሌ የነገረውን ነገር ካስታወሰ በኋላ ስለወደዳት ብቻ አብራት ሆኖ መጨረሻዋን እንዲበላሽ ማድረግ ስላልፈለገ ከፖሊሱ ጋር በአጋጣሚ ተቀምጠው እያወሩ እያለ ከርቀት ቆሞ እየተመለከታቸው እጣ ፋንታቸውን አንድ ላይ ለማድረግ ያንን የቀስት መሳሪያ ወደ እነሱ ጋር ቢለቀውም አጋጣሚ ብድግ በምትልበት ሰዓት ግን ቀስቱ ስቷት ወደ ሌላ ቦታ ሊሄድም ችሏል። ሳንግም ቢሆን በድጋሚ ቀስቱን ሳይወረውርባት ቤቱ ከተመለሰ በኋላ ስለ ጉዳዩ ከጓደኛው ጋር በሚያወራበት ሰዓት ላይ ከዚህ ቀደም ሰክራ ያለ በህልሟ ስለ ድሮ ታሪኳ የተመለከተችውንም ነገር ነግራው ስለነበር እንዲሁም ከነገረችው ነገር ማለት እሷን ብትሆን ክንፍ እንዳላትና መልአክ እንደሆነች ሳይቀር ነግራው ስለነበር ለጓደኛው ላይ ይህንን ነገር ሲያሳውቀውና ልክ እንደነገረችው ይሄ ነገር እውነት ከሆነም ከእሷ ጋር የመሆን እድል አለኝ በማለት ራሱን ሲያጽናና ይታያል። በሌላ በኩል ከዚህ ቀደም ለፖሊሱ ደግሞ ፎቶ ላይ ያለው ሰው አባቴ ነው በማለት ዋሽቶት የነበረ ቢሆንም የዚህን ያክል ግን ሙሉ በሙሉ መንታ ወንድማማቾች ሳይቀር ስለማይመሳሰሉ አሁን ድረስ ፖሊሱ የጥያቄ ያልተፈታለት ሲሆን የእሱ ጓደኞች ከ20 ዓመታቶች በፊት ይኖሩበት የነበረው ቤት ውስጥ ሳይቀር አሁን ላይ ካላቸው የመልክ ገጽታ ጋር አንድ አይነት ፎቶን ሲያገኝና ይህም ነገር የበለጠ እንዲጠራጠር ሲያደርገው እየወደዳት ለመጣችው ለጃን ሳይቀር ከእሱ እንድትርቅ ሊመክራት ሲሞክርም ይታያል። በአጋጣሚ አንድ ቀን ላይ ግን ከጠፉት ሴቶች መካከል በአንደኛዋ ስልክ ስለ ጥብቅ ጉዳይ ልታናግራት እንደምትፈልግና እንዲገናኙ የላከችላት ሲሆን ጃንም ብትሆን ጥርጣሬ ስለነበረባት አስቀድማ ለፖሊሱ በመደወል የተላከላት ስልክ ቁጥር የጠፋችዋ ሴት እንደሆነ ማረጋገጥ ስችልና ለምን እንደፈለገችው ቢጠይቃትም በግልጽ ግን ስለ ጉዳዩ ሳትነግረው ጉዟን ስትቀጥል ፖሊሱም ቢሆን ከሳንግ ጋር ደጋግሞ እየደወለላት የስልኳን ጂፒኤስ እየተከተለ ወደ እሷ ጋር ሲያመራና በአጋጣሚ ቦርሳ ውስጥ ሆኖ ግን እንደተደወለላት እንኳን ሳትመለከት ከነሱ ቀድማ ቦታው ላይ ስትደርስና ገና ወደ መጋዘን ውስጥ እንደገባች ግን ጥቁር በጥቁር የለበሰና ሴት የሚመስል አንድ ሰው ሊያጠቃት ሲሞክር ጥቂት ደቂቃዎችን ለራሷ ለመከላከል እየሞከረች ብትቆይም ሰውየው ግን ገፍትሮ ከጣላት በኋላ ራሷን እንድስት አድርጎ ስለት ይዞ ሊገላት ወደ እሷ ጋር መጠጋት ሲጀምርና እድለኛውና ፖሊሶቹ ግን በፍጥነት ቦታው ላይ ደርሰው ስለነበር ተቷት ከቦታው ለቆ በመውጣት ሲያመልጥም ይታያል። ታዲያ አርፍዶ የደረሰው ሳንግም ቢሆን ውስጥ ላይ አንድ ሬሳ ነጭ ለብሶ በሚመለከትበት ሰዓት ላይ እሷ መስለው ከመጠን በላይ ሲደናገጠና ከፍቶ ሲመለከተው ግን ጠፍታ የነበረችው ሴት እንደሆነች ሊረዳም ችሏል። ከደቂቃዎችም በኋላ በጥቂቱም ቢሆን የተጎዳችው ጃን ሆስፒታል ውስጥ ሕክምና እየደረገላት ሲሆን በህልሟ ግን የድሮ ታሪኳን መመልከቷን ቀጥላ ከሳንግ ጋር ያሳለፈቻቸውን ጊዜያቶች እያስታወሰች ሲሆን ሕክምናው በማለቁ ነርሶቹ ግን እንድትነቃ በማድረግ ስለ አደጋው የምታስታውሰው ነገር እንዳለ በሚጠይቋት ሰዓት ላይ ከሳንግ ጋር ድሮ ላይ ስላሳለፈችው ጣፋጭ ጊዜ መተረኳን ስቀጥልና ሳንግ ግን በማፈር በእጆቹ ቀስቅሶ ሙሉ በሙሉ እንድትነቃ ሲያደርጋት ይታያል። ልክ እንደ ባለሙያ ሴት የምትበላውን ነገር ሰርቶ ሲያመጣላት ይህም ነገር እንድትደሰት ሲያደርጋትና ነርሷ ሳይቀር ጸጉሯ ስለቆሸሸ መታጠብ እንደምችል በምትናገርበት ሰዓት ላይ ከፖሊሱ ጋር እኔ ነኝ የማጥባት በማለት መጨቃጨቃቸውን ሲቀጥሉም ይታያል። ከሰዓታቶች በኋላ በድጋሚ እንቅልፏን ስተኛ ህልምን መመልከቷን ስቀጥልና ልክ እንደ እስከዛሬው ሳንግን ፊቱን በብዥታ ሆኖ ሳይሆን ግን በአሁኑ ሙሉ በሙሉ ስትመለከተው ከድሮ ታሪኳ ጀምሮ እስካሁን እጣ ፋንታዋ እሱ በመሆኑም ከመጠን በላይ ደስተኛ ሆና ከነቃች በኋላ አይኑን ስትመለከተውና እይታችንም ቢሆን በትውስታ ወደ ኋላ ውስጡን አስቀድመን እንደተመለከትነው በንግስቷና በወታደሮቹ ጀነራል መካከል የነበረው ጦርነት አብቅቶ እሱም ቢሆን አሸንፎ ስልጣንን ይዞ የምናይ ሲሆን እስከዛሬ እየረዳችው ስለነበር ንግስቱ እንድትሆንለት ጃንን ስለፈለገም ይህንን ፕሮግራም እንዲከናወን ባደረገበት ቀን ላይ መጀመሪያ አካባቢ እሷ እጣ ፋንታ የሱ ነው በማለት አምና የነበረ ቢሆንም በክንፎቹ የበረረ ሳንግ ሕይወቷን ካተረፈላት በኋላ ሁለቱ ተዋደውና በፍቅር ወድቀው ስለነበር ግን ሳንግ ፕሮግራሙን ማስቆም ባይችልም ቦታው ላይ ተገኝተው ግን ከእሷ ጋር አይን ላይን ሲተያዩና በአጋጣሚ የጀነራሉ ጠላት የሆኑ ሰዎች ግን ይህንን ፕሮግራም ለመበጥበጥ አቅደው ስለነበር ከቤቱ ጣሪያ ላይ ቀስታቸውን አነጣጥረው ተቀምጠው ሲመለከት ከፊት ለፊት በመግባት እሷን ከልለው እሱ ግን እንደተመታና ወደዛና ገነት ወደ መሰለው ቦታ በእነው እንደተወሰደ ልንመለከትም ችለናል።
ታዲያ ከጥቂት ቀናቶች በኋላ እሷን ብትሆን አንዲት ሕፃን ልጅም ወደ እሷ ጋር በመምጣት የሁለቱን ዕጣ ፋንታ መቀየር እንደምትችል የምትወደውን ሰው በድጋሚ ለማግኘትም ከከፍታው ላይ ዘላ ራሷን እንድታጠፋና ለሁለተኛ ጊዜ በድጋሚ በምትፈጠርበት ሰዓት ላይ ከእሱ ጋር የመሆን እድል እንዳላት እንደነገረቻት የተባለችውንም ነገር ለማድረግ ሞክራ እንደነበር ጀነራሉም ቢሆን መጀመሪያ ላይ በሰዎቹ አማካኝነት ቢያስቆማትም የሞተው ሳንግ ጋር ልቧ እንዳለ በሚረዳበት ሰዓት ግን እንድትሄድ እንደፈቀደላትና ጃንም ብትሆን ከከፍታው ላይ ወድቃ ሕይወቷን እንዳጠፋች ልንመለከትም ችለናል። ታዲያውን ላይ ከነቃች በኋላ አፍጣ ሳንግን እየተመለከተችው ስለ ጉዳዩ ምን ብላ እንኳን መጠየቅ እንዳለባት ግራ የተጋባች ሲሆን ከዶክተሩ ጋር በምታወራበት ሰዓት ላይ የተመለከተችውን ስትነግረውም ስለ እሱ ስለምታስብ በህልሟ ሳይቀር እንደሚመጣባት ሊነግራትም ችሏል። ከጥቂት ቀናቶች በፊት ጃንግ ላይ የግድያ ሙከራ የተደረገበት ቦታ ላይ ተጥሎና ተገኝቶ በነበረ ተጭሶ የተጣለ ሲጋራ ቁራጭ ፖሊስ የሆነው ሲል አሻራና ዲኤንኤ ምርመራ በሚያደርግበት ሰዓት ላይ በፊልሙ መጀመሪያ ላይ እዛ ካፌ ውስጥ ከጃን ጋር የተተዋወቀችውና ከሰዓታቶች በኋላ ጠፍታና ተገላ የተገኘችዋ ሴት ባለቤት ኪሞክ ከተባለው ግለሰብ ጋር ተመሳሳይ ሆኖ ያገኙት ሲሆን በዚህ ምክንያት በቁጥጥር ስር እንዲውል ተደርጎ ምርመራ ሲከፈትበትና ጃን ሳትቀር ራሷን ለመከላከል ብላ ቧጭረው ስለነበር ቁስል ሳይቀር አንገቱ ላይ ሲገኝበትም ይታያል። ሳንግም ቢሆን በቀጣዩ ቀን ላይ እስከዛሬ የተፈጠሩትን ነገሮች ረጋ ብሎ ማስተዋል ጀምሮ እሷን እንደሚወዳትና አብሯት መሆን እንደሚፈልግ እውነታውን ደብቆ እየሸሸ ቢቆይም ከ500 ዓመታቶች በፊት የመጀመሪያ ፍቅሩ ከነበረችው ከሚያ ጋር የጃን መልካውን ላይ በጥቂቱም ቢሆን ቢለይም ትክክለኛዋ እሷ ከሞተች በኋላ የተፈጠረችዋ ሴት እንደሆነች ሲረዳና እውነታውን እየሸሸና ፍቅሩንም ቢሆን እየደበቀ ከዚህ በኋላ ግን መቆየትን ስላልፈለገ እሷ ጋር ጉዞውን ሲያደርግና በአጋጣሚ አስቀድማ ግን እሷ ካላንደሯን መመልከቷን ቀጥላ ከዚህ ቀደም ከጸለየችባቸው 1000 ቀናቶች መካከል ከሳንግ ጋር አልኮል መጠጥ ጠጥታና ሰክራ ሳትጸልይ አንደኛው ቀን አልፏት ስለነበር ይህንን ከካላንደሩ ላይ ተመልክታና አስታውሳ ጉዟን አሁን ላይ ስታደርግና በጓደኛዋ ሲያ አማካኝነት ይህንን ነገር ያወቀው ሳንግም ቢሆን ተከትሏት ሲያመራና ከአንዳንድ ዘለው ሲያክፋትም ይታያል። ታዲያ የክስተት ዛሬ 1000ኛ የጸሎት ቀኗ ሆኖ እሷን ለማግኘት የመጣውም ሳንግ በመሆኑ ሙሉ በሙሉ ጣፋንቷ እሱ እንደሆነ እርግጠኛ እንድትሆን ያደረጋት ሲሆን ፊቷ ላይ ግን ፈገግታ ሳይታይባት ኮስተር ብላ ስትመለከተውና እይታችንም ቢሆን በትውስታ ወደ ኋላ ውስጡን ስለ እሱ ትክክለኛ ማንነት ለማጣራት እየሞከረ የነበረው ፖሊሱ ከዚህ ቀደም ካፌ ውስጥ ጁስ የጠጣበትን ኩባያ ለምርመራ ወስዶት እንደነበር ውጤቱ በሚመጣበት ሰዓት ግን ኩባያው ላይ ምንም አይነት አሻራ እንዳልተገኘና ከዚህም በተጨማሪ ተአምር በሚመስል መልኩ ከሌላው የሰውነቱ ክፍል ተለይቶ እጁን ብቻ ጠፍቶ ተመልክቶት እንደነበር በተጨማሪም ከዚህ ቀደም አደጋ አጋጥሞት የነበረ ቢሆንም ሰውነቱ ላይ ያሉት ቁስሎች ግን ጠባሳ እንኳን ሳይሆኑ ሙሉ በሙሉ ጠፍተው ተመልክቶ ስለነበር ጃን አሁን ላይ ወደዚህ ቦታ ከመምጣቷ በፊት አስቀድሞ አግኝቷት እንደነበር የሚጠራጠረውንና የተመለከተውን ነገር አንድ ባንድ እንደነገራትና እሷን ብትሆን እስከዛሬ የተፈጠሩትን ነገሮች በሙሉ አስታውሳ ሰው እንዳልሆነ እንዳወቀችበት ልንመለከትም ችለናል። ታዲያውን ላይ ግራ በመጋባት አፍጣ እያየችው ሲሆን ፖሊሱ ሳይቀር ስለሚወዳት ተከትሏት መጥቶ ስለነበር አሁን ላይ ሁለቱን ተቃቅፈው ሲመለከት ከፍተኛ ራስ ምታት በድንገት ተነስቶበት እሱም ቢሆን የድሮውን ታሪክ ማስታወሱን እንደቀጠለ ነው። በተመሳሳይ ሰዓት ላይ ሽማግሌው ሰውዬ ከአንድ ሕፃን ጋር ሲነጋገር እንደምንረዳው ሁለቱ በፍቅር የወደቁት ከ500 ዓመታቶች በፊት እንደሆነ በሰዓቱ የእሷ ዕጣ ፈንታ ግን ከሌላ ሰው ጋር ስለነበር አብረው ሊሆኑ እንዳልቻሉና እስከ ዛሬ ድረስ ፍቅራቸው ስላልተቋጨ ግን አገኛታለሁ በሚል ተስፋ 500 ዓመታቶችን እሱ ሲጠብቅ እሷን ብትሆን ለ1000 ጊዜ ሳታቋርጥ ጸሎቷን እንዳደረገች ለጥቂት ቀናቶች ያክል አሁን ላይ ደስተኛ ቢሆኑም በሚያሳዝን ሁኔታ ከጥቂት ቀናቶች በኋላ ግን ቅጣቱን የሚጨርስበትና ሙሉ በሙሉ ኃያል ሆኖ ድሮ ወደነበረበት ጊዜ የሚቀየርበት ሰዓት በመድረሱ ፍቅራቸው በድጋሚ እንደሚቋረጥ ልንረዳም ችለናል። ከቀጣዩ ቀን ጀምሮ ግን የእሱን ትክክለኛ ማንነት ለማጋለጥ ፖሊሱ ሴል ሰዎቹን እየላከ መከታተሉን ቢቀጥልም እሱ ግን ከጃን ጋር ጣፋጭ ጊዜያቶችን ማሳለፉን የቀጠለ ሲሆን ተጥላ አግኝተው ወደ አሳደጓት ማደጎ ቦታ ሳይቀር ሄደው ከህፃናቶቹ ጋር መደሰታቸውን የቀጠሉ ሲሆን የህፃናቶቹን ልብስ አጥበው ክፍሎቹን እያጸዱም እያለ ሳንግ በአጋጣሚ እስከዛሬ የጠፉት ሴቶች ተገለው በሚገኙበት ሰዓት ላይ ከአስክሬናቸው ጋር የሚገኘው መጽሐፍ ላይ የተጻፉ 7 አስፈሪ ቅጣቶችን ሳይቀር ሲያገኝና ይህም ነገር ነብሰ ገዳዩ ሰው ከዚህ የማደጎ ቦታ እንደወጣ እርግጠኛ እንዲሆን ሲያደርገውና ጥፋተኛ ነክ በማለት ስለተወነጀለው ኪሞክ ሳይቀር በሚያጣራበት ሰዓት ላይ ከቤተሰቦቹ ጋር በፍቅር እንዳደገ በመረዳቱ ለአንድ ሰው ወንጀል ለመከላከል እየሞከረ እንደሆነ መጠራጠርም ጀምሯል።
ከጃን ጋር የጀመረውን ፍቅር ሳይቀር እያጣጣመ የቀጠለበት ሲሆን ከእሷ በፊት የሚወዳትና ጠፍታና ተገላ የተገኘችው ሴት ሳትቀር ከጃን ጋር ምንም ያክል መልኳ ባይመሳሰልም ውስጣዊ ማንነታቸው ግን አንድ አይነት በመሆኑ ልክ እንደ ራሷ እናትና አባት እየቆጠረች ከእሷ ቤተሰቦች ጋር መቀራረብን ስትጀምርና እሷም ሆነ ሳንግን ቢሆን አንድ ቀን ሙሉ በሙሉ የሚቀየርበት ሰዓት እንደሚደርስ ስለሚያውቁ ምንም ያክል አንድ ቀን መለየታቸው እንደማይቀር ቢያውቁም የቀረውንና ያላቸውን ጊዜ ግን ለማጣጣም እየሞከሩ ሲሆን ሁሌም ቢሆን ደህንነቱን ለማረጋገጥና ድምፁን ለመስማት ስለምትፈልግም ጠዋት ጠዋት ገና ከእንቅልፉ እንደተነሳ እንዲደውልላት ትዕዛዝን እየሰጠችው ይገኛል። ስለ እሱ ትክክለኛ ማንነት ለማጋለጥ እየሞከረ ያለው ፖሊሱ ደግሞ ታሪካቸውን የበለጠ ለማወቅ በሚሞክርበት ሰዓት ላይ ስልጣን ለማግኘት ሲል እሷን መጀመሪያ ላይ ለጥቅሙ ብሎ ቀርቧት እንደነበር ከዛ ግን እየወደዳት እንደመጣና የራሱ ከማድረጉ በፊት ግን ከሳንግ ፍቅር እንደያዛትና ይህም ነገር አናዶት ሊጎዳት ሳይቀር ከጫፍ ደርሶ እንደነበር ትዝ ሊለውም ችሏል። እስር ቤት ውስጥ የሚገኘውና የኪሙክ ረዳት የነበረችው ሴት ደግሞ ከብዙ ቀናቶች በፊት ተገላ አስክሬኗ ላይ መኪና ውስጥ የተገኘ ሲሆን ፖሊሶችም ምርመራ በሚያደርጉበት ሰዓት ላይ ኪሙክ እስር ቤት ውስጥ ቢሆንም ነገር ግን አሻራውን ሰውነቷ ላይ ሲያገኙና ስለዚህም ነገር እየጠየቁ ምርመራን በሚያደርጉበት ሰዓት ላይ ሳይዋሽ ባለቤቱን መግደሉን ሲያምንና ሶንግ የተባለችውን ረዳቱን ግን የመጉዳት አቅም እንደሌለው የተናገረ ሲሆን እይታችንም ቢሆን ከመታሰሩ በፊት በትውስታ ወደኋላ ላይ ውስጥንና ከእሷ ጋር ሚስጥር የግንኙነት ውስጥ እንደነበሩ ከተጣሉ በኋላ ግን ከሌላ ወንድ ጋር በምትሆንበት ሰዓት ላይ መጣላትና አለመግባባት ላይ እንደደረሱ ተናዶ ሳይቀር አንቋት እንደነበርና ከዚህ ቀደም የተመለከቱትን አንገቱን ሳይቀር የቧጨረችው እሷ እንደሆነችና ነገር ግን እሱ እንዳልገደላት ቃሉን ሲሰጥ ፖሊሶቹም ቢሆን ስለ ቀዩ መጽሐፍ የሚያውቀው ነገር ካለ በሚጠይቁት ሰዓት ላይ በፍርሃት ተሞልቶ ምላሽን ሳይሰጣቸው ከክፍሉ ለመውጣት ሲሞክርም ይታያል። ታዲያ ከሰዓታቶች በኋላ የዛኑ ቀን ላይ ከጥበቃዎቹ እንዴት አድርጎ አምልጦ እንደገባ ባይታወቅም ፊቱም አይታይና ጥቁር በጥቁር የለበሰ ሰው ወደ ውስጥ በመግባት ግን በአሰቃቂ ሁኔታ ሲያስወግደው ይታያል። ሁለቱ ጥንዶች ሳንግና ጃን ደግሞ ከዚህ በኋላ ለዘላለም አላገኘውም የሚል ፍራቻ ስለነበረባት ልክ እንደ ባልና ሚስት ጭራሹን አንድ ቤት ውስጥ አብረው መኖር ሳይቀር የጀመሩ ሲሆን ደስ የሚሉ ጣፋጭ ጊዜያቶችንም ሲያሳልፉ ይታያል። በአጋጣሚ አንድ ቀን ላይ ስራ ቦታ ላይ እያለች ግን የሚወደው ውሻው እንደታመመበት በመናገር አንድ የሚያጠራጥር ሰው ወደ እሷ ጋር የመጣ ሲሆን ጃንም ብትሆን የሰውየው አኳኋን ቢያጠራጥራትም ውሻውን ግን ካዳነችው በኋላ ተመቶና ተደብድቦ እንደተጎዳ ስለገባት ለምን መታው በማለት ከሰውየው ጋር በምታወራበት ሰዓት ላይ እሱ እንዳልሆነና ጎረቤቱ ይህንን ነገር እንዳደረገ በመናገር ሲዋሻትና እይታችን ግን በትውስታ ወደኋላ ይወስደንና ኪሙክ ገደልኳት በማለት ያመነላት ሴት የመጀመሪያ ባለቤት እንደነበር ከኪሙክ ጋር ግንኙነትን በምትጀምርበት ሰዓት ግን በቅናት ተነሳስቶ ሊጎዳት እንደቻለና ከዚህ ወንጀል ጋር የሚገናኙ እያንዳንዱ ሰዎችን ሳይቀር አንድ በአንድ እያፈላለገ መጉዳቱን እንደቀጠለና አሁን ላይ ብቸኛ የቀረችው እሷ በመሆኗ ውሻዋን እንደ ምክንያት ተጠቅሞ ሊቀርባት እየሞከረ እንደሆነ ልንረዳም ችለናል። ታዲያ ስለዚህ ሰውዬ ማንነት አስቀድሞ ኪሙክም ቢሆን ያውቅ ስለነበር እኔን ሊጎዳኝ የማይችልበት ቦታ ብቸኛው እስር ቤት ነው በማለት አምኖ እስካሁን ካለ ጥፋቱ እዚህ ተደብቆ ሊቆየም ሞክሯል። የሰውየው እቅድ ግን አሁን ላይ ጃንን ለመጉዳት ስላልነበር ምንም ሳያረግ ከቦታው ለቆ የሄደ ሲሆን ካካሆኑ ብቻ ግን ስለ ትክክለኛ ማንነቱ እሷ ስላወቀችበት የዛኑ ቀን ላይ የድሮ ታሪኳን ተኝታ ማስታወስ ስትጀምርና የሳንግን የቀድሞ ፍቅረኛ አግቶ የገደላት ሳይቀር እሱ እንደሆነ ፊቱን ባትመለከትም በድምፁ አማካኝነት ስታውቅበትና ሁሉንም ነገር ለፖሊሱ አንድ በአንድ ስትነግረውም ይታያል። ሳንግ ደግሞ ቀሪ ጊዜውን ከጃን ጋር ለመሆን አስቦ ከዚህ ምድር እንዲጠፋ የሚያደርገውን ነገር ማስቆም እንደሚችል በሚያጣራበት ሰዓት ላይ ልቡንና ክንፉን የሚያገናኘውን ነጩን መስመር በቀስቱ አማካኝነት ስትሬት ታርጌቱን አግኝተው ከመቱት ይህን ነገር የማስቆም እድል እንዳላቸውና ተሳስተው ግን ቀስቱ ሌላ የሰውነት ክፍሉን ካገኘ ውጤቱ የከፋና መጥፎ እንደሚሆን የነገረው ሲሆን ሳንግ ግን ከእሷ ጋር ለመሆን ሲል ብቻ ምንም ቢፈጠር ይህንን ነገር እንዲያደርግለት ሊጠይቀውም ችሏል። በመቀጠልም እይታችን ከጥቂት ቀናቶች በኋላ ወደፊት ይወስደንና ከፖሊሱ ጋር ጃን ቢሮ ውስጥ አውርተውና ጨርሰው እየወጡ ያለ እሱ ስልክ አውርቶ እስኪጨርስ ድረስ መኪና ውስጥ ተቀምጣ ስትጠብቀውና ሁለቱም ባያዩትም መኪናው ላይ ተለጥፎ የነበረው ቦምብ ግን ከአንድ ደቂቃ ተነስቶ ወደ ታች መቁጠሩን ሲቀጥል በተመሳሳይ ሰዓት ላይ ወደ ሳንግ ጋር ሽማግሌው ሰውዬ ሳይቀር በመምጣት በጥቂት ሰከንዶች ውስጥ ጃን ልትሞት እንደምችል ሲነግረውና እሱም የቻኮለ ስልክ ደውሎላት የተፈጠረውን ነገር ለማስረዳት ሲሞክር ስልኩን ግን ሳያስበው ጥሎት እጁና ሙሉ ሰውነቱ ቀስ በቀስ መጥፋት ሲጀምርና ይህንን ነገር እየተጠባበቀ የነበረው ጓደኛውን ቢሆን ቀስቱን ተጠቅሞ ልቡ ላይ በመልቀቅ ሁሉንም ነገር ለማስቆም ሲሞክርና ሳንግም ቢሆን ከደረቱ ላይ ቀስቱን ነቅሎ የከበበውን ውሃ መሰል ቅርፊት ሲሰብረው ይታያል።
በሚያሳዝን ሁኔታ ግን የሚወዳት ፖሊሱም ሆነ ይህንን ሁሉ ነገር ያዘጋጀው ነፍሰ ገዳዩ ሰው እየተመለከተው መኪናው ፈንድቶ ከጥቅም ውጭ የሆነ ሲሆን በእሳቱ መካከል ግን በሳንግ እቅፍ ውስጥ ሆና ሳትጎዳ በህይወት ሲያወጣትና ይህንን ነገር የተመለከተው ነፍሰ ገዳዩ ሰውም ከቦታው በመኪናው ለማምለስ ሲሞክር ሳንግ ግን ጃንን ለፖሊሱ አስረክቦ ከሰጣት በኋላ እሱን ተከታትሎ የተደበቀበት ቦታ ላይ ሲያገኘውና በመካከላቸው ጸብ ተነስቶ መጣላታቸውንም ቀጥለው ምንም ያክል ሳንግ በስለት ሆዱን ቢወጋም ከከፍታው ላይ ገፍትሮ ሰውየውን ግን ሲጥለውና ነጭ ለባሹ ሽማግሌም ወደ ሰውየው ጋር በመምጣት እዚህ ምድር ላይ ጥሩና መጥፎ ነገር የማድረግ ሁለት አማራጭ እንደነበረው እሱ ግን የመጥፎውን እንደመረጠና ለዚህም ነገር በቀጣይ ህይወቱ እንደሚቀጣበት በመናገር ትቶት ከቦታው ለቆ ሲሄድና ሰውየውም ህይወቱ ከማለፉ በፊት እስከዛሬ ጎዳቸው ሰዎች መጥተው ነፍሱን ሲወስዱት ሊመለከትም ችሏል። ከፖሊሱ ጋር ወደ ቦታው የመጣችው ጃን ሳንግን ቆስሎ በህይወትና በሞት መካከል ውስጥ ሆኖ ስትመለከተው እቅፏ ውስጥ አስገብታ ትቷት እንደሄድ እያለቀሰችና እየለመነችው ሲሆን በሚያሳዝን ሁኔታ ግን እያየችው ከቦታው በኖ ሲጠፋ ልትመለከትም ችላለች። ታዲያ እሱ ብቻ ሳይሆን በተመሳሳይ ሰዓት ላይ ሶስቱ ጓደኞቹም ቢሆኑ ከዚህ ምድር ላይ ሊጠፉም ችለዋል። በመቀጠልም እይታችን ከጥቂት ቀናቶች በኋላ ወደፊት ይወስደንና ስለሟቹ ገዳይ እስከዛሬ የሰራቸው ወንጀሎች እየተዘገበ ሲሆን በጭካኔ እናቷ አሳድገው ለማደጎ ሰጥተው ስለነበር መጀመሪያ የጎዳት ሴት እሷ እንደሆነችና በመቀጠል የማደጎ ቦታውን ባለቤትና ዳይሬክተሩን የስነ ልቦና ችግር ውስጥ የገባ በሚመስል መልኩ ቀስ በቀስ የሰውን ህይወት ማጥፋት ደስታን እየሰጠው እንደመጣና በአጠቃላይ ከ7 የሚበልጥ ሰውን እንደገደለ ሊዘገብም ችሏል። በሌላ በኩል የምትወደውን ሰው ያጣችው ጃን ግን ለብዙ ቀናቶች ያክል ከክፍሏ ሳትወጣ እያለቀሰች የምታሳልፍ ሲሆን ፖሊሱ ግን ተስፋ ሳይቆርጥ በየቀኑ ሊያያት ሲመጣና እሷ ማንንም ለማናገር ፈቃደኛ ባትሆንም ለጓደኛዋ ግን ያመጣላትን ነገር እየሰጠ ጉዞውን ሲቀጥል በመጨረሻ ግን አንድ ቀን ላይ ልታዋራው ፈቃደኛ ስትሆንና ጸጥ ወዳለ ቦታ ሄዶ ከተሰናበታት በኋላ በድሮ ህይወቷ ከምትወደው ሰው ጋር እንዳትሆን ምክንያት በመሆኑ ይቅርታ ከጠየቀ በኋላ በድጋሚ እንደማይገናኙ በመናገር ተሰናብቷት ከከተማው ለቆ ሲወጣና እሷን ብትሆን ምናልባት ታምር ከተፈጠረ በማለት ከቀጣዩ ቀን ጀምራ በየቀኑ ወደዛ ተራራ ጉዞዋን እያደረገች ልክ እንደ ከዚህ ቀደሙ ለ1000 ቀናቶች ያክል ጸሎት ማድረጓን ስቀጥልና 999 ቀናቶች ከሞሏት በኋላ በቀጣዩ ቀን ላይ ከእንቅልፏ ስትነቃ 1000ኛው ቀን ካላንደሩ ላይ ተጽፎ ስትመለከትና ጓደኛዋ ሲያጽፋው እንዳልሆነ ግራ ተጋብታ ካረጋገጠች በኋላ ጉዞዋን ወደዛ ተራራ ስታደርግና ሳንግንም ቢሆን ባልጠበቀች ሁኔታ ልክ እንደሌላ ጊዜው የፍቅር መልአክ ሆኖ ሳይሆን ሰው ሆኖ ስታገኘውም ይታያል። ሁለቱም ተቃቅፎ ሲያለቅሱም ነጭ ለባሹ ሽማግሌ ከርቀት ቆሞ በፈገግታ እያያቸው ለ500 ዓመታቶች ሁለቱም ላሳዩት ትግል ይሄ እንደሚገባቸው ሲናገርም ይታያል። በፊልሙም የመጨረሻ ትዕይንት ላይ የቀለበት ጣቷ ላይ የፍቅር ቀይ መስመርን ስንመለከትና ከጥቂት ዓመታቶች በኋላ እይታችንን ቢሆን ወደፊት ይወስደንና ሁለቱም በፍቅር ህይወትን ጀምረውና ልጆችን ወልደው ከቀድሞ ፍቅረኛው ቤተሰቦች ጋር ደስተኛ ሆነው ለ5 አንድ ላይ ሲኖሩ እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለዚህም ሆነ ለመጀመሪያው ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።